ኢትዮጵያ ውስጥ አንድ ሰው ሲታመም ሁሉም ወደ ጥቁር አንበሳና ወደ ጳውሎስ ነው ሪፈር የሚደረገው። አንድ እኮ ደህና ነገር እንኳን የለም እኮ አንድ ደህና መሳሪያ እኮ ክልል ላይ የለም። ሁሉም ሰው ብላክ ላይን ይመጣል። አሁን ብላክ ላይንም ወደ ጀነራል ሆስፒታልነት እየወረደ ነው ያለው። ምንም ነገር ማቴሪያል የለውም። ስለዚህ ይሄ ነገር ትኩረት ሊሰጣቸው ይገባል ሆስፒታሎቻችን ማለት ነው። አንዳንዴም ምናልባት አዲስ ህግ ቢወጣና ሁሉም የመንግስት ባለስልጣናት በመንግስት ሆስፒታል ብቻ ነው መታከም ያለባቸው ቢባል ጥሩ ይሆን ነበር። ምክንያቱም በደንብ ይዙታል ማለት ነው። ሁለተኛው የመልካም አስተዳደር ችግር ነው። በህክምና ውስጥ የሚደረጉ ማንኛውም ሹመቶች ዕውቀትን መሰረት ያደረጉ አይደሉም። ወይ በዝምድና ነው እንደተባለው ወይ በእንትን ነው። ለዚህ ማሳያ የሚሆነው ጥናት ያልተደረገባቸው የብዙ ሚሊዮን ብር መድኃኒቶች ይገዛሉ፣ መሳሪያዎች ይገዛሉ፣ ተበላሽተው ሌላ ብር ወጥቶባቸው ይቃጠላሉ። ስለዚህ የሚደረጉ ማንኛውም ሹመቶች በእውቀት ላይ የተመሰረቱ ቢሆን መልካም ነው እላለሁ።